بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم. አሁን ሰሚራን ብዙ ጊዜ ከታተላታለሁ በየቦታው ምጽፋቸው ሰዎች ልብ የሚነካ ነው። ዛሬ ግን እውነቴን ነው አልቅሻለሁ እዛ ቁጭ ብዬና ብዙ መናገር የምችልም አይመስለኝም። ስለዚህ እስቲ ፀሐይ ጀምረውና ነው በተተልሻለች። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. ما شاء الله ዛሬ ጥሩ ቶፒክ ነው እና አቅራቢዎችም ደንብ እያዋዙት ነው። ማሻአላህ ያቀረቡት የሞት ጉዳይ ሲነሳ ያሳስባል፣ ያስፈራል። በተቃራኒው ደግሞ ረሱል ሰለላሁ ዐለይሂ ወሰለም አክሲሩ ዚክሪ ሀዚም ለዛት ነው። ይሄ ሞት የሚባለውን ነገር ደጋግማችሁ አንሱት። ምክንያቱም ይሄ ደስታን ቆራጭ ስለሆነ ማለት ነው። ፈለገ ነገር ቢኖር የሰው ልጅ ሞትን ሲያስታውስ ደስታው ሁሉ ይጠፋል እና ስካሚንግ የተባለው ብዙ ተብሏል። ኢንሻአላህ አሁን እኛ የሚሞተው ሰው ላይ ሳይሆን ቀሪው ላይ እንዴት ይሁን ነው የሚለው። ቅድም አይ ቲንክ ኡስታዝ መብሩክ በደንብ ምንሞት ሁላችንም እንሞታለን እና ከሞት በፊት ምን እናድርግ የሚለው በደንብ አቅርቦታል። አሁን ግን ቀሪው ላይ ፋሚሊዎች፣ ልጆች፣ ቤተሰብ ላይ ይሄ ሞት የሚባለው የሚያደርሰው ነገር ምንድን ነው እና እሱን ደግሞ how do we solve it እንዴት አድርገን አድሬስ እናድርገው የሚለው ላይ ሞር ፎከስ እናድርግ። በተቻለ መጠን እኔና ኑሩ ያወራነው ሞር ዲስከስ እያደረግነው ነው የምንሄደው። ሞር ኦፍ ኢንጌጅመንት ኤንድ ኮንቨርሴሽን ይሆናል። የሆነ በቃ ተዘጋጅቶ የምናነበው ነገር አይደለም። ብዙ ጊዜ ይሄ የሞት ጉዳይ ሲነሳ ሰዎች ይፈራሉ። አይቀርም። ዑስማን ብን አፋን ረዲየላሁ ዐንሁ ስለ ሞት በሚነሳበት ጊዜ እኔ መሞትን ሳይሆን መቀበርን ነው የምፈራው። ምክንያቱም ሰዎች በሚሞቱበት ጊዜ አጠገባቸው ሰው አለ። አትሊስት ምንም ሊያርጉ ባይችሉ አጠገባቸው ሰው አለ። ሲቀበሩ ግን there is no one ብቻውን ነው ሰው ማንኛውም። ስለዚህ የፈለገ ነገር ቢሰራ ማለት ነው በሞቱ ሳይሆን የሚያሳስበው መቀበሩ ነው እና ይሄ የሞት ጉዳይ በጣም የሚያሳስብ ነውና ጥሩ ነው። ይህን ነገር ደጋግሞ ማንሳቱ ስለማይቀር ለመዘጋጀት ይጠቅማል ለራሳችን። ለቤተሰቦቻችን ግን ምን እናድርግ የሚለው ላይ እንዴት ነው አሁኑ ሰዎች ቤተሰብ በሚሞቱበት ጊዜ የተለያዩ ነገር ያጋጥማል። ይህንን በተለያዩ በኮሚኒቲያችን ውስጥ ያጋጠሙ ነገሮችን ሞር ዲስከስ እያደረግን የምንሄዳቸው ነገሮች ነውና ምን አይነት ነገሮች ናቸው ኮሚኒቲያችን ውስጥ ይሄ ከሞት ጋር በተያያዘ በልጆችና በቤተሰቦች ላይ እያጋጠሙ ያሉ ችግሮች ምንድን ናቸው? በአንተ ባለ ኤክስፒሪየንስ ኮሚኒቲ ውስጥ ባለው ነገር ኤግዛምፕል እየጠቀስክ ብትጠቅሳቸው። በቅድሚያ አሁን በጣም ያዘንኩበት ነገር አዲቅ ሰሚራ ከኔ የተሻለ ህይወት ያሳለፈች ናት በታሪኳ። እኔ እናቴን አላውቅም። እናቴ 2 ዓመት እያለች ነው የሞተችው። እዚህ ሀገር በመጣሁ ጊዜ የማንም እናት ባየሁ ቁጥር ወላሂ እየሄድኩ እየጠየቅኩኝ አላውቃቸውም። እናት ብቻ መጥቶ ጊዜ እየጠየቅ ነበር። ምክንያቱም የእናት ፍቅር አይቼ ስለማላውቅ እንደው ከነሱ አገኛለሁ እያልኩ። አባቴ በ12 ዓመት ነው የሞተው እና አጎቴን ያሳደገኝ እና ምናልባት እሷ አዲስ ያ ጥሩ ጊዜ እያስታወሰች ወደፊት እንትን ትላለች። ለምን ማስታወሰው ነገር ምናልባት አላህ ጀነት አልፊርደውስ ላይ ያገናኘን እያልኩ ነው። ጧት ማታ እናቴን ማያት እዛ ነው ብዬ ነው የምጠብቀው እና እንዲህ አይነቶች ነገር ልብ ይነካል ማለት ነው። ኤኒዌይ አሁን ወደ ዲስከሽናችን እናምራ። እንግዲህ በቅድሚያ ወላሂ አዘጋጆች ይሄንን ቶፒክ መርጣችሁ እስከዛሬ ድረስ ተወርቶ አይታወቅም እዚህ አካባቢ። ይሄ የኮሚኒቲው ኒድን አይታችሁ እዚህ ያለውን ህብረተሰብ አወያይተን ይሄ ህብረተሰብ ደግሞ ያላወቀው አውቆ ያወቀውም ደግሞ ወደ ተግባራዊ እንዲቀይረው አንዳንድ ነገሮችን እኛም ጠቁማለን።
ግን ከዛ በፊት ግን እዚያ ይሄ መድረክ በተለይ ባልና ሚስት ልጆች ላላቸው ሞር የሚያተኩረው ግን ዴሞግራፊው ምን ያህል እንደሆነ እንዴት እንደሆነ ማወቅ አልችልም። በጣም ጥቂት ሰው ነው ያለው እንጂ በተለይ እኔ አንድ ጠቅሼ የምፈልገው ነገር ቢኖር ያላገቡ ወጣቶች ሴቶችም ይሁን ወንዶች እነሱ መጀመሪያ አድሬስ ላድርግ። አስታውሳለሁ ሼህ መብሩክ ያውቃል፣ ያው ሁላችሁም ታውቃላችሁ። አንድ ልጅ ነበረ መሐመድ የሚባል የዛሬ ሜቢ 20 ዓመት 15 ዓመት ሊሆን ይችላል። እዛ ፈርስት ሂጅራ አካባቢ ቢኖር ነበር እና ፈርስት ሂጅራ ቢልዲንጎቹ ላይ ነበር የሚኖረው እና ከዛ ስራ አገኝና ወደ ዳላስ ኤርፖርት አካባቢ ሄድና እዛ ቤት ተከራይቶ ይኖራል። ልጁ በጣም ወጣት ልጅ ነው፣ በ20 ቤት ውስጥ ያለ እና ተኝቶ በዛው በተኛበት ሞቶ ይገኛል። ያ ልጅ ግን በሚያወራው ነገር ሁሉ ሁልጊዜ ስለ እናቱ ነበር የሚጨነቀው። ሰርቶ ምን ብሎ እናቱን ለመርዳትና እናቱን ከችግር ለማውጣት ነበር አላማው እና ብዙ ነገር ያደርግ ነበር። ሞተ ተባለ። እኛ ተሰባሰብንና ማሙዴን ታስታውሳለህ? ይሄ ልጅ አትሊስት በጓደኞቹ ባወራቸው ቢያንስ አንድ 20-30 ሺህ ብር አጠራቅመዋል። በጣም እየሰራ ሁለት ስራ እየሰራ ግን ያንን ገንዘብ ማንም ሰው ሊነካው አይችልም። ምክንያቱም በራሱ ስም ብቻ ነው አካውንት የከፈተው የነበረው። ስለዚህ መቀበሪያ እንኳን አልሆነም ማለት ነው። ያ ሁሉ ልጅ ለዛች ለሚወዳት እናቱ እንኳን የማይሆን ገንዘብ ሆነ ማለት ነው። ስለዚህ እኛ ፈርስት ሂጅራ ያኔ አዋተን ከኪሳችን እያንዳንዱ ሰው 100-200 ሰው $200 አውጥተን ምናምን አንድ ሰው ለመቅበር እዚህ በአሁኑ ሰዓት ወደ 6500 ብር ለማ 7000 ብር ነው የሚያስፈልገው። በዛ ጊዜ ትንሽ ረከስ ያለ ነበር። ፈርስት ሂጅራም ደግሞ የመቀበሪያ ቦታ ነበር። እሱ አልከፈልንም። ለፊውነራሉና ለማጠቢያ ለምናምን በሚል ብቻ ያንን ገንዘብ በአንድ ቀን ውስጥ አዋተን ሁላችንም ልጁን ቀበር ነውና ትንሽ ገንዘብ ነበር የተረፈ። እንግዲህ ለዛች ለሚወዳት እናቱ የሚሄድ ሰው ነበር። ለዛ ሰው ሰጠን። እናትየው ተፈልገው ተሰጣቸው። ያ ግን 25,000-30,000 ሊሆን ይችላል። የዚህ ሀገር መንግስት በላው ማለት ነው። ምክንያቱም ማንም ሰው ሊያወጣው ይችላል። ስለዚህ በዚህ አይነት ሁኔታ ያላችሁ ሰዎች እናንተን አድሬስ ለማድረግ የምንፈልገው ምንድነው? አንደኛ እኔ አሁን ለምሳሌ ሼህ መብሩክ ጥሩ ኤግዛምፕል ነው። ከዚህ በፊት ያሳየን የነገረኝም ስለሆነ ነው የምነግራችሁ። ፓብሊክ ሀጅ በሚሄድበት ጊዜ ጓደኞቹ አንዱን ወስዶ ባንክ ጆይንት አካውንት ስሙን አስገብቶት ነው ሄደው እኔ በሞት አንድ ነገር ቢደርስብኝ አደራ ይሄ ገንዘቤን ለእናቴ ለቤተሰቦቼ እንድሰጥለው። ሁላችንም ጓደኛ ይኖረናል። ባታገቡ ብቸኛም ብትሆኑ ጓደኞች ስላላችሁ እንደምንም ብላችሁ በአካውንታችሁ ላይ ሰው አስገቡና ንገሩት ያንን ሰው እና እንዲህ ቢሆን ነው ብለው ማለት ይሄ ምንድነው? ልክ እንደ ዊል ነው ማለት ነው። ኢንሻአላህ ይሄንን ማድረግ አለባቸው። አለበለዚያ የዚህ ሀገር መንግስት ነው የሚወስደው። ማንም ሰው ሊነካው አይችልም። ሌላው ቀርቶ የተቀበላቸውን ቼኮች ሁሉ ቤቱ ሄደው አገኙ። ያንን ገንዘብ እንኳን ካሽ ማድረግ አይቻልም። እዚህ ሀገር እንዴት እንደሆነ ታውቃላችሁ። እና እንዲህ ላባችንን ደፍተን የምናገኘውን ገንዘብ መንግስት ይበላው በጣም ያሳዝናል። እና ይሄንን የምነግረው ለዚህ ነው። እና መብሩክ ወደ ሀጅ ሲሄድ እንደዛ አድርጓል። እና ሁላችሁም በተለይ ያላገባችሁ ሰዎች እናንተ ስፔሲፊክ ለብቻ አድሬስ ማለት ነው። ይሄ ችግር ስላለ በአይናችን ያየነው ስለሆነ ነው። እንግዲህ ሌላው ምንድነው ትልቁ ችግር አሁን መቃሙ ነካ አድርጎታል። እዚህ ውስጥ ምናልባት እንደው እጅ አውጥታችሁ ተናገሩ ብሎ ወላሂ በጣም ጥቂት ሰው ነው ዊል ያለው። እዚህ አገር ዊል ከሌላችሁ መንግስት ነው ሁሉን ነገር የሚያደርግላችሁ። እና ስለዚህ ሁለታችንም እንግዲህ ዋናው ችግር ይሄ ነው። እንግዲህ ይሄ ልጅ አንዱ ችግር የፈጠረበት ያን ሁሉ ለፍቶ ያገኘውን ገንዘብ መንግስት የበላበት አለመዘጋጀት ነው። ስለዚህ እንግዲህ ቤተሰብ ደግሞ በተለይ ያው እስካሁን ሲነገር የቆየው ምንድነው ልጆች ያላችሁ ትልቅ ሪስፖንሲቢሊቲ ነው። እነዚህ ልጆች እንዲሁ ሜዳ ላይ ጥለን መሄድ ያለብን አይደለም። ስለዚህ እንዴት አድርገን ነው ይሄን የምንወጣው የሚለው ዋናው ትልቁ ችግሩ ዊል አለመኖር ነው። ዊል ማለት ወሲያ ማለት ነው። እና ስለሱ ምናልባት እንግዲህ ዲቴይል እንገባበታለን ኢንሻአላህ። ያ ኢንሻአላህ ጥሩ ነው። ይሄ ዊል የሚባለው ላይ እንደ ምንፈልገው ከሞትም በኋላ ከፋይናንስ ጋር ከተለያዩ ነገሮች ጋር በተገናኘ ምን እንዲሆን የምንፈልገው የሚለው ላይ ፎከስ የሚያደርገው
እኛ ተናግረን ካልሄድን ሰንበዲ ኤልሲዲ መስራቱ አይቀርም። ያ ሰንበዲ ኤልስ የሚሰራውን ልንወደውም ላንወደውም እንችላለን። ኦር ያ ሰንበዲ ኤልስ ደግሞ መንግስት ሊሆን ይችላል ወይ ሌላ ሰው ሊሆን ይችላል። ስለዚህ ዊል ማስቀመጡ ጥቅሙ እኛ እያለን የምንፈልገው ነገር እንዲፈጸም ነው። አንዳንድ ሰዎች ከመሞታቸው በፊት ገንዘብ አለኝ፣ ይሄን ገንዘብ this much percentage ለከሌ ይሰጥ፣ ይሄ ፐርሰንቴጅ ደግሞ ለከሌ ይሰጥልኝ፣ ሌላው ደግሞ ወይ ወቅፍ ይደረግልኝ ምናምን ብለው በደንብ ፕሮፐርሊ በደንብ አስቀምጠው ይሞታል። መሆን ያለበት ይሄ ነው። ቢካዝ እኛ የምንፈልገው እዚህ ዓለም ላይ ስንኖር የምንፈልገው ነገር ኤግዛክትሊ ያ ስለሆነ ያንን አስቀምጠ ነው ስለምንል ዝም ብለን ከሄድን ግን ምን እንደምንፈልግ ስለማይታወቅ ጀነራል ሩል የሚባለው አፕላይ ያደርጋል። ጀነራል ሩሉ የአሜሪካ በዚህ ሀገር መንግስት ከሆነ መንግስት በዚህ ሀገር ህግ ተከትሎ ብሩን ገንዘብ ከሆነ ወይም ምንም ንብረት ከሆነ የሚያከፋፍለው ለልጆች፣ ለሚስት፣ ለተለያዩ የሚባሉትን የዚህን ሀገር ህግ ተከትሎ ያስኬደዋል። ካልሆነ ደግሞ ኢስላሚክ ወይም ተከትለ የምንሄደው ደግሞ ሸሪዓው ጋር ሄደን በሸሪዓው ኢማሙ ወይም ቃዲው የሚባል እሱም ሸሪዓውን ተከትሎ ጀነራል ሩሉን ተከትሎ ያስፈጽማል። እንዲህ አይነቱ ጉዳይ ብዙ ጊዜ በቤተሰብ ላይ ችግር ይፈጥራል። ይሄ ብዙ ትሰሙታላችሁላችሁ። ወንድም ከወንድም ጋር ይጣላበታል፣ እህት ከእናት ጋር፣ ከአባት ጋር፣ ከቀሩት ሰዎች ጋር ብዙ ችግር ይፈጥራል። ዊል አለመኖሩ እኔ ይሄን ያህል ሊደርሰኝ ይገባል፣ እኔ ይሄ መድረስ አለበት የሚሉ ብዙ ችግሮች ቤተሰብ ውስጥ የሚከተሉት ዊል ባለመኖሩ ምክንያት የሚመጡ ናቸው። ስለዚህ ይሄ ዊል የሚያስፈልገው አንደኛ እኛ እያለን ለፍተን ደክመን ያመጣነው እኛ ነው ሰርተን ያመጣነው። ስለዚህ ይሄ ነገር ምን እንዲሆን ነው የምንፈልገው የሚለው ነገር ላይ ወሳኙ እኛ ሆነን ከሄድን የፕሮብለሙ ሁሉ ችግር ተፈታ ማለት ከቤታችን። በልጆች መካከልም ችግር አይኖርም። ዝም ብለን ግን ዘግተኑ ከሄድን ሁሉንም ነገር ሪስክ አለው። ሪስኩ ዊዝን አወር ፋሚሊ ዊዝን ልጆቻችን ውስጥ ራሱ ችግር ሊፈጥር ይችላል። ስለዚህ ይሄንን መቋቋም የምንችለው ዊል በመጻፍና በማስቀመጥ ነው። አንዳንዴ ዊሉ ራሱ ሁሌ ዛሬ የጻፍነው እንዳለ አይቀጥልም። ኔክስት ይር ቼንጅ ካለ በላይፋችን ላይ መታደስ አለበት። ዊሉ ራሱ ይታደሳል። እያንዳንዱ እያስተካከልን አዛ ኤንድ ኦፍ ዘ ዴይ እስከሚደርስ ድረስ እያደስን ዊሉን ማስቀመጥ አለብን እና ይሄ ትሬንድ እንደ ሙስሊም ለሁላችንም የሚያስፈልግ ነው፣ ማድረግ ያለብን ነገር ነው እና እዚህ ላይ ኑሩ። ይሄ የዊል ወረቀቱ ስታንዳርድ የሆነ ወረቀት አለው። ከየት ነው የሚገኘው? አሁን ሰው እናድርግ ብሎ በጻፍ ወረቀት ዝም ብለው ነው የሚጻፈው። እሺ እንግዲህ ዊል ወይም ወሲያ የሚባለው ነገር አንደኛ ግዴታ ነው። ሱረቱል በቀራ ላይ ከ180 እስከ 182 አልኒሳ ደግሞ 12 ላይ ማንበብ ትችላላችሁ። ግዴታ ነው፣ ኦፕሽናል አይደለም። እስከ ዛሬ ድረስ ግዴታ የሆነ ነገር እናሟለን፣ እንሰግዳለን፣ እንጾማለን፣ ብዙ ነገር እናደርጋለን። አላህ ያዘዘን፣ ይሄም የታዘዝንበት ነገር ነው። ስለዚህ ዛሬ ነገ የምትሉበት ጉዳይ አይደለም እና አንደኛ ይሄን ማወቅ አለበት። ሁለተኛ በሐዲስ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት አንድ ሙስሊም ከሁለት ቀን በላይ ያለ ዊል ማደር አይችልም ነው። 2 ቀን እና እኔ ብዙ ጊዜ በአዲስ አበባ ባደኩበት ጊዜ ኢቭን አባቶቻችን ይሄን አያውቁ ነበር። ልክ ሐጅ ሲመጣ ሐጅ ሊሄዱ ሲሉ ነበረ ወሲያ አምጣ ንጻፍ ተብሎ እኔ እንኳን የጻፍኩበት ነገር ነበር። እስቲ ጻፍልኝ ምናምን እንዲህ ይሄንን እንዲህ አድርግ ምናምን አቆቴ ለዚያ እና ይሄ አለማወቅ እኛም አናውቅም ማለት ነው። እዚህ ውስጥ አሁን ስንታችሁ ናችሁ ዊላ ያላችሁ ብላችሁ በጣም ጥቂት ሰው ነው የሚኖረው ሐቅ ለመናገር እና ስለዚህ ይሄ ግዴታ ነው፣ ኦፕሽናል አይደለም። ስለዚህ ዛሬ ውሉ ነገው ከነገ ወዲያ ጀምራችሁ መደረግ ያለበት ነገር ነው። በእርግጥ ዊል ሲደረግ እንግዲህ መጀመሪያ ዊል ስታደርጉ በጣም ኢምፖርታንት የሚሆነው ደግሞ ትንንሽ ልጆች ያላችሁ ሰዎች በጣም ኢምፖርታንት ነው። አሁን ያ ልጅ ሞተ ያልኳችሁ ዊል ስለሌለው ገንዘቡ ተበላ፣ በቃ ገንዘቡ ነው የሚበላው እንጂ ሌላ ምን የሚመጣ ነገር እሱ ሞቷል አለቀ ነገሩ። ግን ልጆች ያላችሁ ልጆችን ኢምፓክት ያደርጋል። ለምሳሌ አላህ አይበለውና ባልና ሚስት በመኪና ሲሄዱ ሁለቱም ዊል ሳይኖራቸው ቢሞቱ እነዛ ልጆች ምንድነው የሚደረገው? መንግስት እነሱን የሚያሳድግ ሰው ነው የሚያመጣላቸው።
አጎት አክስት ምናምን ቢመጣ የሚሰጡት ምክንያት የለም። እና ስለዚህ ከዚህ በፊት የሰማነው ያየነው የሙስሊም ልጆች እዚህ አገር ላሉ ለክርስቲያን ሰዎች በቃ እንዲያሳድጓቸው ተሰጠው። ሱብሃንአላህ የሞት ሞት ነው እንግዲህ። እና እንደዛ የሆነበት ወሬ ሰምተናል። ምናልባት በእኛ ኮሚኒቲ ውስጥ አይደለም። ስለዚህ ይሄ ሁሉ ልጆቻችሁን መጠበቅ አለባችሁ። እንደተባለው ሞት ቀጠሮ አይሰጥም። መቼ እንደሚመጣ አናውቅም። ማን መጀመሪያ እንደሚሄድ አናውቅም። ማን መጨረሻ እንደሚሄድ አናውቅም። እና ስለዚህ ባልና ሚስት አንድ ላይ ሆኖ ይህንን ወሲያ ማዘጋጀት አለበት ማለት ነው። አንደኛ ያንን ወሲያ ለመጻፍ እንግዲህ የ18 ዓመት እድሜ ያለው ሰው መሆን አለበት። ሚኒንግ ዳት ከ18 ዓመት በታች ያሉ ልጆች ወሲያ መጻፍ የለባቸውም አለው። ግን ባልና ሚስት ከ18 በላይ ስለሆኑ ግዴታ ነው ይሄንን ነገር ማድረግ አለባችሁ። ሁለተኛ ይሄንን ወሲያ የሚጽፉ ሰዎች በእንትኑ የሚጽፉ ማለት አይደለም። ዊላችሁን ስታዘጋጁ ሳውንድ ማይንድ ሊኖራችሁ ይገባል። ምክንያቱም ትንሽ የራስ በሽታ ያለው ሰው ራሱን የማያውቅ ሰው ዊል ማድረግ የለበትም ማለት ነው። ያ ኢምፖርታንት ነው። ይሄንን ማወቅ አለባችሁ። ከዛ እንግዲህ ኤክዚኪዩተር የሚባል ደግሞ ይሄንን ዊል የሚያስፈጽም ሰው አንድ ሰው መምረጥ አለባችሁ። ለልጆቻችሁ ደግሞ ጋርዲያን የሚሆን አንድ ነገር ብንሆን ልጆቻችንን ያሳድግና እንደኛ ሆኖ አጎት ሊሆን ይችላል፣ እህት ልትሆን ትችላለች፣ ወንድም ትሆናለች። የዛን ስም እዛ ዊሉ ላይ መግባት አለበት ማለት ነው። እና ዊል አሁን አንተ ለጠየቀኝ ጥያቄ በተቻለ መጠን እኔ ያረኩት የራሴን ዊል ሎየሮች ጋር ሄጄ ያጻፍኩት ሙስሊም ሎየሮች አሉ። ሸሪዓ ኮምፕላያንት በሆነ መንገድ ጽፈው ይሰጧቸዋል። ቢቻል ያን ብታደርጉ ጥሩ ነው። ከምንም ነገር ይጠብቃቸዋል። እነሱ የቨርጂኒያ ነው የምኖረው። የቨርጂኒያን የስቴት ሎው እና የእስልምናውን አንድ ላይ አዛምደው የሚጽፉ ሰዎች አሉ። ገንዘብ ያስከፍላሉ። ምናልባት ስቲፕ የሆነ ገንዘብ ሊያስከፍሉ ይችላሉ። ግን ይሄ ቅድም ዶክተር ጣሃ እንዳለው ዛሬ ተጽፎ ነገ የኑሮ ሁኔታችን ቢቀየር ምናልባት እንደገና ያንን አሜንድ ማድረግ ይቻላል። ግን አሜንድ ስታደርጉ የተጻፈው ላይ ሄዳችሁ በስክሪፕቶ ወይም በምናምን ነገር ደልዞ ማድረግ አይቻልም። አንድ ነገር መኖር የለበትም እዛ የተጻፈው ዊል። ምክንያቱም አንዳንድ ስቴቶች እንዳውም ካፒ ኦፍ ዘ ዊል የሚቀመጥበት ቦታ ላስቀምጡ ይላሉ። እና እንደዛ አይደረግም። ግን አምጥቶ እንደገና ሎየሩ ጋር ሄደው ይሄ ሁኔታ ቢለወጥ ነው ብሎ ማስለወጥ ይቻላል። እና ከተጻፈ በኋላ ደግሞ ይሄ ዊሎቹ ከተጻፉ በኋላ የት ነው የምታስቀምጡት? በተለይ 1 2 3 ኮፒ 4 ኮፒ አድርጎ ለአጎት መስጠት ለአክስት መስጠት ምናምን በዛን ጊዜ በችግር የመጣበት ጊዜ የት ነው ያለው ብሎ ፍለጋ መምጣቱ በጣም ችግር ይሆናል። እና የምታስቀምጡበትን ቦታ እኔ ለምሳሌ ሴፍ አለኝ፣ ሴፍ ውስጥ አስቀምጣለሁ እንደዛ አይነት ነገር። እና የባለቤቴ እህት አለች፣ ለሷ ኮፒ ሰጥቻለሁ። እንደዛ አይነት ነገር ነው መደረግ ያለበት። በቀላሉ በዛ በችግር ጊዜ ያ ነገር መምጣት አለበት ማለት ነው። እና ዊል በምትጽፉበት ጊዜ እስከ 1/3 ያላችሁን ሀብት ገንዘብም ይሁን ቤቱም ይሁን የምንም ነገር ይሁን 1/3 ድረስ የሚሆነውን ለሌላ ሰው መስጠት ይቻላል። ዘመድ ላልሆነም ሰው ጓደኛ መስጠት ይቻላል። እዛ ዊሉ ላይ እስከተጻፈ ድረስ ምናልባት ለኢንስቲትዩሽኖች ለሙስሊሚክ ኢንስቲትዩሽኖች ሁሉ 1/3 የሚሆነውን መስጠት ይቻላል። ይሄ እንግዲህ የተፈቀደ ነው እና እንደዛ ማድረግ ይቻላል። ሌላው በተረፈ በእስልምና በሚመራው መንገድ ነው ለልጆቹ መከፋፈል ያለበት። እናንተ ያንን ፐርሰንቴጅ ማወቅ አያስፈልግም። ያው የሚጽፉት ሰዎች ይጽፉታል። ግን ማወቅ ከፈለጋችሁ ያው ወንድ 2 እጅ ያገኛል፣ ሴት አንድ እጅ ታገኛለች። በእንደዛ አይነት ሁኔታ ነው የሚጻፈው። እሱ ዲቴይሉን ውስጥ መግባት አልፈልግም። ምናልባት አሁን ለጠይቀኝ ጥያቄ አንድ ቴምፕሌት አለኝ እኔ ሎየር ጋር መሄድ ካልፈለጋችሁ ያ ቴምፕሌቱ የሚሞላ ነገር ነው። ስም እንደዚህ ሄድና ይጻፋል። አትሊስት እሱን ሰርታችሁ በኖታሪ ፐብሊክ ወስዳችሁ ኖታራይዝድ አድርጋችሁ 2 ሰው ወስዳችሁ ያ ዊትነስ ሆኖ ይሄንን አሁን እንደው ከነገ ጀምሮ አድርጉት። ልክ ያለውን ለመቃሙ ያንን ቴምፕሌቱን በእንግሊዘኛ ነው ኦፍ ኮርስ
እና ያንን መሙላት ይቻላል ማለት ነው። እንግዲህ ቴምፕሌት አለ። ግን እኔ ያደረኩት መጀመሪያ በቴምፕሌቱ ተጠበቅኩኝና በዛ አድርጌ ሰርቼ እንደገና ሎየር ጋር ወሰድኩት። አንዳንድ ለውጦች አድርገን ኦፊሻል የሆነ ዊል አለኝ ማለት ነው። እንግዲህ ኦፍ ኮርስ ብዙዎቻችሁ ከኔ ያንገር ናችሁ። ስለዚህ አከናንደስታንዳት ገና ብዙ ቆያለን ብላችሁ የምትገምቱ ናቸው እና እኔ እንግዲህ አልሐምዱሊላህ አያት ሆኛለሁ። ስለዚህ ይሄንን ነገር ማድረግ አለብኝ ብዬ ነው ያደረኩት። ወደ ጥያቄ እንሄዳለን። በኋላ እንሄዳለን። እሺ ያው ኖቶራይዝ መደረግ አለበት ያለው ያው ኤምፋሳይዝ ለማድረግ ነው። ጀስት እኛ ስለጻፍ ነው እና በስ ላስቀምጥ ነው ብቻ በዚህ በአሜሪካን ህግ ሊጋል ይሆናል ማለት አይደለም። ስለዚህ ወደ በርሚዱ ፎርሙንም ብንሞላ በራሳችን ወረቀትም ብንጽፈው ወደ በርሚ ራይት ኖቶራይዝ ተደርጎ ነው መቀመጥ ያለበት። ዛት ሊጋሊ የሚሆነው ማለት ነው ኢንሻአላህ። ያው ዊሉን በተመለከተ ብዙም ሌሎች የምንገባባቸው ቶፒኮች ስለሚኖሩ ኢንሻአላህ ጥያቄዎች ካሉ በኋላ ሰዓት ካለ እናያለን። እንዳለው ቴምፕሌቱን መቃሙ ጋር ሼር ያደርጉታል ኢንሻአላህ። ሌላው ሙሉ ያለው ቻሌንጅ የፋይናንስ ችግር በቤቱ ቤተሰብ ውስጥ አባት ወይም እናት በሚኖርበት ጊዜ የፋይናንስ ፕሮብለም ሁሌ ያጋጥማል። በተለይ እኛ ኮሚኒቲ ውስጥ ወንዱ በተለይ በሚሞትበት ጊዜ አብዛኛው የሚሰሩ ፕሮፌሽናልም የሆኑ ሌላው የሚሰሩ ወቶች እንዳሉ እናውቃለን። ማጆሪቲው ግን ቤት ልጆች ቴክ ኬር የሚያደርጉና ያው ቤት ያሉ ወቶች ይበዛሉ እኛ ኮሚኒቲ ውስጥ። ይሄ ባለበት ነገር ውስጥ ወንዱ ነው እንግዲህ ፋይናንስን ሰፖርት የሚያደርገውና እሱ በአጋጣሚ ወይንም ታሞ በሚሞትበት ጊዜ ቤተሰቡ የሚቀረው ቤተሰብ የፋይናንሻል ችግር ሁሉ ያጋጥማል። ይህንን ሶልቭ ለማድረግ እኛ ላይፍ ኢንሹራንስ ሰው ለምንድን ነው የማይገባው? ላይፍ ኢንሹራንስ ቅድም ሰንበሪ ገልጾታል። እዚህ ተቀጥረን የምንሰራ ሰዎች ላይፍ ኢንሹራንስ ካምፓኒው አውቶማቲካሊ ይገባል እና ሰው ሲሞት ይሰጣል። ለምንድን ነው ላይፍ ኢንሹራንስ የኛ ኮሚኒቲ የማይጠቀሙ? ለምን በገንዘብ እንቸገራለን በሚል ይሄ ነገር ይበቃል አይበቃም በሚል አንዳንድ ኢማሞች ጠይቀን ያው ትንሽ ኮንትሮቨርሲ ያለበት እሱና ግን ኢስላሚክ የሆነ ተካፍሉ የላይፍ ኢንሹራንስ አለና እሱን ተጠቃሚ ለምን አንሆንም? ለምንድን ነው ኮሚኒቲው የኛ የሚቸገረው? ጥሩ ጥያቄ ነው። እኔ በዚህ ላይ ሰፋ ያለ ሪሰርች አድርጌ ነበር። ከዚህ በፊትም እንደዚሁ ፕሬዘንቴሽን አድርጌ ያለሁኝ ኮሚኒቲው በዙም ላይ ነበርና ብዙ ሰው አልተካፈለም። ላይፍ ኢንሹራንስ ኦቨርኦል ዑለማዎች ሐራም ነው መግዛት ሐራም ነው። አሁን አንዳችሁ የ1 ሚሊዮን ላይፍ ኢንሹራንስ ሄዳችሁ መግዛት ትችላላችሁ። እኔ ከሞትኩ ለቤተሰቦቼ የሚሰጥ ማለት ነው እንግዲህ እና ለዛ በየወሩ ፕሪሚየም ትከፍላላችሁ። ፕሪሚየሙ እንግዲህ ምን እንደሆነ እኔ አላውቅም። ሜቢ በወር 400 ብር ይሆናል የምትከፍሉት ለ1 ሚሊዮን ብር ግምት ነው። እኔ አላውቅም እሱ ግን as you get older ከ30 40 50 ስትደርሱ የ400 ብር የሆነው እንደገና በጣም ወደ ሰማይ ነው 800 ብር በወር ልትከፍሉ ይችላላችሁ። እና ዝም ብሎ እንዲህ አይነት ይሄ ነው የመቢያ ዘዴ ስለሆነ ነው መሰለኝ አላህ ሐራም ያደረገው እና ብዙዎች ዑለማዎች ሐራም ነው የሚሉት። ይሄን ግን ምንድነው አሁን ተከፉል የሚባለው ሸሪዓ ኮምፕላያንት የሆነ በብዙ ሙስሊሞች ሀገሮች የሚጠቀሙበት ሜካኒዝሙ እንዴት እንደሚሰራ ልንገራችሁ። አሁን ማሌዥያ ውስጥ አለ፣ ሚድል ኢስት ውስጥ ብዙ ሀገሮች አለ፣ እዚህ ሀገር መጥቷል። ግን እኔ ባደረኩት ሪሰርች አንድ ካምፓኒ ብቻ አግኝቼ ምንድነው እሱ ዌብሳይቱ ላይ ገብቼ ስለሰራ the website is under construction እና አሁን ChatGPT ውስጥ ገብታችሁ ተከፍል ብላችሁ ብትሉ በደንብ አድርጎ ዝርዝሩን ይሰጣችኋል። እስካሁን ድረስ የሚሸጥ ካምፓኒ የለም። ግን ኢንሻአላህ ወደፊት ብዙ ሰዎች እየሰሩበት ስለሆነ maybe this is the way out። ተከፍል ማለት እንደ ላይፍ ኢንሹራንስ አንድ ሰው ሲሞት እንግዲህ ይሄንን የዚህን አገር ላይፍ ኢንሹራንስ አንዱ ሐራም ያደረገው ምንድነው? ኢንቨስትመንት ነው። ኢንቨስት የሚደረገው በሪባ እንደኛ የእናንተን ገንዘብ ወስደ ሁላችንም ገንዘብ በየፕሪሚየም የምንከፍለው ባብሉ ኢንቨስት ያደረጉና ያ ገንዘብ ብዙ ገንዘብ ያመጣል ማለት የሁላችንን ተሰብስቦ እሱ በሪባ ነው። አንደኛ ሪባ ውስጥ መግባቱ ራሱ እንትን ነው ሐራም።
ሁለተኛ ደግሞ ሪስኩ የማን ነው? እንግዲህ ዋናው ትልቁ ጥያቄ ሪስኩ አንድ ሰው ቢሞት ያ ካምፓኒ ነው 1 ሚሊዮን ብር የሚከፍለው እና ሪስኩ ሼር እስካልሆነ ድረስ ፈንዳሜንታሊ እስልምና ውስጥ አንተም ሉዝ የማድረግ ካምፓኒም ሉዝ የማድረግ እስከሌለው ድረስ እነሱ ናቸው ሉዝ የሚያደርጉት እና ያ ነው እንደዚህ የሚያደርጉት። ስለዚህ ይሄ ተከፉል በአሁኑ ሰዓት በእኔ ባደረጉት ሪሰርች ብዙዎቻችሁ ምናልባት ሪሰርች አድርጋችሁ ካገኛችሁ እንደ ዌብሳይታችሁ ላይ አስቀምጡት። በእኔ ግን እስካሁን ድረስ የለም፣ ግን ኢትስ አንደር ኮንስትራክሽን ይላል፣ እየሰሩበት ነው። ናቆሊ ይሄ ተከፉል ለላይፍ ኢንሹራንስ ብቻ ሳይሆን ለሌላም ነገሮች ሁሉ የሚጠቅሙ ፕሮግራሞች አላቸው። ለምሳሌ ቤት ቢቃጠልባቸው ያንን ሁሉ የሚከፍሉ ናቸው። እነዚህ ለተለያዩ ፕሮግራሞች መኪና ዝም ብሎ ቢቃጠል ወይም ደግሞ ቢበላሽ ምናምን እንዲህ አይነት ሁሉ ከበር የሚያደርግ ፕሮግራም ያላቸው ናቸው እና አንፎርቹኔትሊ ግን እዚህ ሀገር እስካሁን የለም። ይህንን ግን አሁን ሪፕሌስ የሚያደርገው ምናልባት ወደፊት መሰራት ያለበት ቅድም ሰይድ ተግሮ ነበር within ourselves እንዲህ አይነት ነገሮችን ለማሟላት መቻል አለብን። ለምሳሌ ቅድም ሜንሽን ካደረገው እድሮች ከሰፋ ያለ ገንዘብ እየሰበሰቡ ለተጎጁ ቤተሰቦች ለልጆች እንደሚረዳበትን መንገድ ኦፍ ኮርስ ሁላችንም ኮንትሪቢዩት እያደረግን ነው እዛ ፑል ውስጥ የምንከተው። ግን ያ ገንዘብ ኢንቨስት ተደርጎ በሪባ መንገድ ከመጣ የሐራም ያደርገዋል። ያንን መንገድ በሐላል መንገድ ሸሪዓ ኮምፕላይንት የሆኑ ካምፓኒዎች ጋር አስገብቶ እንደ አማና ምናምን ያሉት ውስጥ ገብቶ ያ ነገር ምናልባት ገንዘብ ሊያገኝ ይችላል። ግን ፈንድ የምናደርገው እኛ ኮንትሪቢዩት እያደረግን ነው ማለት ነው። ስለዚህ እንዲህ አይነቶችን ነገር ይሄ ነገር ነው የተከፉል የሚባለው አሜሪካን ሀገር ውስጥ እስኪመጣና በተለይ ዋይድ ስፕሬድ እስኪሆን ድረስ ሌላ ምርጫ አይደለም እና እንግዲህ ቤተሰቦቻችን አለማጋለጥ ያንን አይነት መንገድ መጠቀም አለብን ነው እንግዲህ if anybody has to add ይሄንን ነገር ከኛ we're not experts ሎየሮች አይደለንም፣ በሃይማኖቱም ኤክስፐርትስ ያለንም ከኛ ከምናውቀው ሌላ በላይ ይሄን ማውቀው ነገር አለ የሚል ሰው ካለ መድረኩን መክፈት እንችላለን ኢንሻአላህ። ዋናው ምንድነው ፎከስ ማድረግ የፈለግነው ፋይናንሻል ቻሌንጅ ሪል ነው አለ። ይሄ ፋይናንሻል ቻሌንጅ ኮሚኒቲያችን ላይ አለ። ይሄ ፋይናንሻል ቻሌንጅ አድሬስ መደረግ አለበት። ዝም ብለን ልናልፈው አንችልም። ምክንያቱም ኮሚኒቲው በየጊዜው ችግር እየደረሰበት በአይናችን እያየን አይተን እንዳላየን ዝም ብለን የምናልፈው ከሆነ በቃ ይሄ ክራይሲሱ ከዚህ ጋር ተያይዞ የሚመጣው ክራይሲስ እየቀጠለ ይሄዳል እንጂ ሊቆም አይችልም። ስለዚህ ሰምዋይ የሆነ ቦታ ላይ ማስቆም መቻል ያስፈልጋል፣ ሲስተም በመፍጠር ማለት። ይሄ ተካፉል የሚባለው ሲስተም እዚህ ሀገር መጥቶ ልንጠቀም እስከምንችል ድረስ ሰምሃው ራሳችን የሆነ ነገር መስራት አለብን ማለት። ቅድም ሰይድ እንዳለው እድሮቻችን ከቀብር ገንዘብ ያለፈ መስጠት መቻል አለባቸው፣ ሪስትራክቸር ማድረግ ይገባቸዋል ማለት ነው። ምናልባት በዛ ያለ ሰው ይዘው ጥሩ የሆነ ገንዘብ መስጠት መቻል አለባቸው፣ ትንሽ ቤተሰብን ወደፊት ለመግፋት። እኛ አካባቢ አንድ ያጋጠመ ኤክስፒሪየንስ ነው። አንድ እህት አንዱ 3 ልጅ ያላት ባለቤቷ አለ፣ አይቲ ላይ የሚሰራው እንደምናው ነበረ አላህ ይርሐመው የለም 2 ስራ ነው የሚሰራው። አይቲ ላይ የሚሰሩ ሰዎች ቻንስ አላቸውና ይሰራል። ጥሩ ነው፣ በቃ ኤቭሪቲንግ ጥሩ ነው ምናምን። በአጋጣሚ የሆነ ጊዜ በአጋጣሚ ይሄ ልጅ ሞተ ተብሎ ተነገረ። እንዴ ልጅ እኮ ትላንትና አስር ላይ መስጊድ አግኝተነዋል። አዎ ግን አሁን ሞተ። እና የሞተው በምንድን ነበር? ይሄ ብለድ ክሎት የሚባል ነገር አጋጠመውና ሆኖ እዚህ ጭንቅላት ላይ ሆኖ አረፈ። ልጅቷ አትሰራም፣ ኢቭን መኪናም እንኳን አትነዳም። ልጆች ቤት ገዝተው ነው የሚኖሩት። ኢቭን የሚሰራበትን ቦታ የት እንደሚሰራ አታውቅም። ባንኩን ይሄ ውጭ የሚሰራውን ብዙ ነገር አታውቅም። እና ክራይሲስ ሆነ ተፈጠረ እነሱ ቤት ውስጥ ምንም ብዙ ነገር ማማለኝ ለመጠብ አስቸገረ። እና እዛ ሄዶ ያው ልጁ ተቀበረ፣ ብዙ ነገር ተደረገ። ከዛ በኋላ እነዛን ነገሮች የቀሩትን ነገሮች ማኔጅ ለማድረግ እና እችን ልጅ 3 ልጆች አላት። እነዚህን ልጆች ይዛ አዲስ ላይፍ ነው እንግዲህ በቃ ኒው ላይፍ ነው። እስከዛሬ ሰፖርት የሚያደርግ የነበረ ወንድ የለም አሁን። ስለዚህ እነዚህን ነገሮች ሁሉ አዳፕት አድርጎ አዲስ ላይፍ መጀመር በጣም ቻሌንጅ ነው።
እና እነዚህን ቻሌንጆች እችን ልጅ ለማድረግ ለማለማመድ የሚሰራበትን ቦታ አግኝቶ ከዛ ሄዶ ከዛ እሱን ደግሞ በላይፍ ኢንሹራንስ ይሄ በመስሪያ ቤቱ በሚገኙ ገንዘቦች አሉ እሱን እንኳን ለማምጣት የገቡት ሰዎች ስም ሌላ ነበረ። በአጋጣሚ ህፃናቶች ልጆች ስለነበሩ ምናምን እህቶች ምናምን ነበሩ። ከእንደገና እሱን በጣም ብዙ ውስብስብ የሆነ ነገር ፈጠረብን እና ኢቬንቹዋሊ ቀስ እያለች ያው ለመደች እና ይሄንን የሚያሳየው ምንድን ነው ኮሚኒቲው እነዚህ አይነት ነገሮች እንደሚመጣ አውቆ አዌርነሱ ኖሮት ይህንን ነገር እያለ ፊክስ ካላደረገ በኋላ ላይ እንዲህ አይነቱ ክራይሲስ እየጨመረ ይታል። በሌላ ጊዜ ደግሞ እንደዚሁ አንድ ወንድም ትራንስፖርቴሽን የሚሰራ ልጅ እንደዚሁ አረፈ። ባለቤቱ አለች፣ 2 ልጆች አሉት። እሷ እንደው ቤት ኪራይ መከራየት እንኳን ችግር አጋጥሟት ሼልተር ውስጥ ገባ። ዊዝን አወር ኮሚኒቲ እኮ ነው የኛ ኮሚኒቲ። ይሄ ስለ ሰው እኮ ኮሚኒቲ አይደለም የምናወራው የኛ ነው የራሳችን ማላችን ያለች ከሌብለት መንጥራ ስለማንፈልግ እኛ ሰፖርት ማድረግ ስለማንችል ሌላው ነገር ሰፖርት ማድረግ ስለማንችል እኛም ደግሞ ኮሚኒቲያችን ውስጥ ያሉ ሴቶች ወይንም እህቶች ወጥተው ደግሞ እርዱን ምናምን ማድረግ ይከብዳል። በእንዲህ አይነት ሁኔታ ያሉ ሴቶች ሄደው ሼልተር የገቡ ከሼልተር እንደምንም የተወሰኑ ሰዎች ሆነው እንዲሁ ተነጋግረን የወጡበትና አሁን የሆኑ የሚኖሩበት ሁኔታ አለ። የፋይናንሻል ችግር አለ ኮሚኒቲያችን ላይ። እንዲህ አይነት ችግር ደጋግሞ አጋጥሟል። አሁንም ወደፊት ያጋጥማል። የሆነ መፍትሄ እስካላደረግን ድረስ ማጋጠማል። ለዚህ ነው ይህንን መፍትሄ ምን እናድርገው፣ እንዴት እናድርገው። ተካፍሉን ማግኘት የማንችል ከሆነ ሌላ ያለን አጋጣሚ ኦፖርቹኒቲ ምንድነው? እድሮቻችንን የተሻሉ እናድርጋቸውና እድሩ ላይ ሞር ሁላችንም ኢንቮልቭ አድርገን የተሻለ ገንዘብ ሰጥተው አትሊስት ለ1 ዓመትና ለ2 ዓመት እንኳን ማገገም የሚችሉበትን ሁኔታ እንፍጠር። ስሩዛት አዳፕት ያደርጉታል፣ አዲሱን ላይፍ አዳፕት ያደርጉታል። በዛ ሁኔታ ውስጥ ኮሚኒቲውን እየለወጥን እየተዳዳዳን ወደፊት ልንሄድ ይቻላል። ካልሆነ ግን አሁንም ዝም ብለን የምንተወው ከሆነ ችግሩ ይቀጥላል፣ ይባባሳል እንጂ የሚተው አይደለም። ስለዚህ ኢንሻአላህ ተካፉል ወይንም ይሄ የእድር ኮንሰፕቱን የተሻለ ማድረግና ሁላችንም በዚህ ነገር ላይ ያው ኢንቮልቭ መሆን ያስፈልጋል ማለት ነው ኢንሻአላህ። ከዚህ ጋር በተያያዘ ኑሩ ከቀብር ጋር በተያያዘ ደግሞ ሰዎች ሰው ሲሞት ኢትዮጵያ ይቀበር ወይ እዚህ ሀገር ይቀበር ወይ፣ ከዛ የቀብሩ ፕሮሰስ እንዴት ነው መሆን ያለበት፣ ከነዚህ አይነት ነገሮችም ጋር ሰዎች ራሱ ሰው ሲሞት የት ነው መደወል ያለ? ማን ጋር ነው? በፊት እኔ ትዝ ይለኛል ነጂብ ጋር ይደወላል፣ ሁሌ ነጂብ ጋር ደውሉለት፣ ነጂብ ጋር ይደወላል። አሁን ግን የሆነ ሰው ሲሞት ሰዎች ማንን ነው ኮንታክት የሚያደርጉት? ኮሚኒቲ ውስጥ እንዴት ነው ፕሮሰስ የሚባለው? እኔ እንግዲህ ፈትዋ መስጠት አልችልም፣ ግን እስከማውቀው ድረስ ባለኝ ናሌጅ ሬሳን መንገላታት ትክክል አይደለም የሚባል ነገር ነብሩ። ምናልባት እሱም በኋላ ማውራት ይችላል። ከኢትዮጵያ ሄዶ መቀበር አለበት ሐራም ነው ሐላል ነው እሱን አላውቅም፣ ግን በእኔ ግምት ማንም አባትም ሆነ እናትም መተው እንኳን እዚህ ቢሞቱ እዚሁ መቅበር ሁሉም የአላህ ሀገር ነው። እኛም እዚሁ ነው እርግጠኛ ነኝ ብዙዎቻችን የምንሞተው እዚሁ ነው። እኔ ወሲያዬን የሚያደረኩት ነገር ከሞትኩት እዚህ ሀገር እንድቀበር ነው። ግን በአሁኑ ሰዓት ምንድን ነው አንድ ቀደም ችግሩ መቃብሩ ሲናገር የሰማሁት ምንድን ነው? አሁን የምንቀበርበት መቃብር 30 ማይል ሄደን ልጆቻችን አንድም ቀን ሄደው እዛ ዱዓ የሚያደርጉልን አይመስልም። ኢትስ ቱ ፋር። ቨርጂኒያም ያለው በጣም ሩቅ ነው፣ ሜሪላንድም ያለው በጣም ነው። በተቻለ መጠን ቀረብ ያለ ቦታ ላይ ቢሆን በየሳምንቱ ሄደው ልጆቻችን ዱዓ ሊያደርጉልን ይችላሉ። እና ያንን እንግዲህ እያንዳንዳችን ኢንዲቪጁዋሊ ያን ነገር አስበን ራሳችን የሚሆን ነገር ማድረግ አለብን። እና ሬሳ ኢትዮጵያ ከተላከ ልጆቻችን እዚህ ቢኖሩ ከሆነ በ5 ዓመት ሄደው አያዩንም ማለት ነው። እና እኔ ይህንን የምለው እዚሁ መቀበሩ ነው ማለት ነው። እንዴት ነው አሁን ኮንታክት የምናደርገው? መጀመሪያ እስከዛሬ ድረስ የሚደረገው የነበረው እኔም ጋር ብዙ ጊዜ ይደወል ነበር። ብዙ ኢንፎርሜሽኖች አሉኝ። አሁን በየቦታው እዚህ ኮሚኒቲ ውስጥ የምንሰራ በሙሉ ይደወል። ነጂብ ከኔ የተለየ ነገር የሚያደርገው ምንድን ነው? ስልኩን አይዘጋም። 3 AM ኢን ዘ ሞርኒንግ ሰው ሲሞት ይደወልለት ነበር። እኔ ግን ከ6 በፊት ስልኬን አላነሳም። ያ ነበር ልዩነታችን። እና
አሁንም እኔ ከሴክስ በፊት ባለቤትና ልጆቼ ቤት እስካሉ ድረስ ሌላው ይቆያል ብዬ ነው የምገምተው። ምክንያቱም አንዴ ከተነሳው መተኛት አንችልም። እና ምንድን ነው ማድረግ ያለብን እኛ በፈረስት ሂጅራም በኩል በሰላምም በኩል ዌብሳይት አለ። ዌብሳይቱ ላይ ኮንታክት ኢንፎርሜሽኖች እናስቀምጥላቸው። መጀመሪያ የሚደወለው አሉ አሁን ቁጥራቸው አለን። ፊውነራል ቤት ያላቸው ሙስሊሞች አሉ። የእነሱን ቁጥርና ስም ካደረገ እነሱ ኤኒ ታይም ተደውለው የሚያነሱ ናቸው። ቢዝነስ ነው ለእነሱ እና ትነግሯቸዋላችሁ። ፎርም የሚሞላ አለ። ያንን ፎርም ያስሞሏችሁና ምንድን ነው የሚያደርጉት? ሬሳውን ከሆስፒታል ወስደው እዛ እነሱ ማጠቢያ ቦታ አላቸው። አጥበው ምን ብለው በነጋታው እንግዲህ የሚሰገድበት ቦታ ጀናዛ የሚሰገድ ቦታ ከነገራችኋቸው እዛ ድረስ ያመጣሉ ማለት ነው። እና ይሄን ቀረብ ያሉ ጓደኞች ወይም ቤተሰብ ይሄን ማድረግ ይችላል። ግን ኢንፎርሜሽኑ ግን ዌብሳይቱ ላይ መኖር አለበት። ምናልባት የእናንተም ዌብሳይት ላይ ሁሉም ላይ መቅረብ አለ። ዳታው እኔ አለ፣ ብዙ ዳታ አለ። ማን እንደሆነ ስልክ ቁጥሩ ይሄ ነው የሚያስፈልገው። ሌላ ምን የሚያስፈልገው ነገር አለ? እና ያንን ለኮሚኒቲ ማሳወቅ ይሄን አድርጉ ብሎ ማለት ነው። በእርግጥ ምን ያህል ገንዘብ ያስፈልጋል ምናምን የሚለው እንግዲህ አፕሮክሲሜት የሆነ ገንዘብ እዛው ላይ ዌብሳይቱ ላይ መጻፍ ይቻላል። አንዳንዶቹ 7500 ድረስ ቻርጅ ያደርጋሉ፣ አንዳንዶቹ በ6000 ብር ይሰራሉ፣ በዛም ያነሱ አሉ። እና አንድ ጥሩ ነገር ይሄ ኮሚኒቲ ያደረገው በእኛም በፈረስት ሂጅራ በሰላም ምንድነው እኛ አሁን ለምሳሌ 5/6 የተጀመረ ነው። 500 ሰው ያለበት እድር ተቋቁሞ እና አንድ ሰው ሲሞት ኢሚዲየትሊ ወዲያውኑ ጠዋት ከሞተ በ2 ሰዓት ውስጥ ገንዘቡ ስላለ ካሽ ተቀምጧል። ያን ወስደን ማህበርተኛ ከሆነ 10,000 ብር እንሰጣለን ማለት ነው። ያ ኢሚዲየትሊ የሚያዝነው ሰው ለመቃብር ምከፍላለሁ ምናምን የሚለው ነገር የለም። ወዲያውኑ ጓደኞች ያ በዛ ገንዘብ ይከፍላሉ ማለት ነው። እና ምናልባት አሁን ሰይድ እንዳለው እኛም ከፍ ያለ ገንዘብ ለማድረግ እያሰብን ነው። ምክንያቱም ላይ በጣም ኤክስፔንሲቭ ሆኗል። ግሮሰሪ እንኳን ምን ያህል ኤክስፔንሲቭ እንደሆነ ታያውታላችሁ። ሁሉም ነገር እየተወደደ ነው የመጣው። ስለዚህ ይህን ነገር ከፍ እናደርገው እየተወያየን ነው። ግን ሞር ሰዎች በመጡ ቁጥር ሌላ መክፈት እያሰብን ነው። አሁን 5ኛ 6ኛ አለና የድር እንትን መሆኑ ጥሩ ነው። እንግዲህ ያው አንድ ሰው ሲሞት 10,000 ብር ሲሰጠው 100 ሰው ካለ ስንት ነው የሚደርሰው? 100 ነው አይደል? ያን 100 ብር በ15 ቀኑ በ3 ሳምንት ውስጥ መጥቶ ሪፕሌስ መሆን አለበት። እዛ ያ ገንዘብ ሰብስቦ እንደገና ካዝና ውስጥ ይቀመጣል ማለት ነው። 50,000 ብር ድረስ ያረግነው ምንድነው በአንድ ጊዜ 2-3 ሰው ቢሞት እስክንሰበስብ ድረስ መቀበር አለበት አይደል የሞተው ሰው። ስለዚህ የግድ 30,000 ብር ሊወጣ ይችላል ማለት ነው። ከዛ በኋላ ሰው 300 ብር ይመልሳል ማለት ነው። እንደዛ እያደረግን አሁን የምናሄደው። ስለዚህ ዋናው ሊኩዊድ የሆነ ገንዘብ መቀመጡ ነው እና ባንክ ቤት በማይገባበት ምክንያት ደግሞ ባንክ ቤት ካስቀመጥ ነን ኢንትረስት ቤሪንግ ከሆነ ከባንክ ማውጣቱ ዓርብ ዕለት ቅዳሜ ዕለት አንድ ሰው ይሞት ምንኬት ነው የምናመጣው? ሰው እንደገና አንተ አንባባልም። ለዚህ ነው በካሽ አንድ ቦታ የምናስቀምጠው ተከፋፍለን። እኔ ጋር 10,000 ብር አለ፣ አንዱ ጋር እንደዚህ እያደረግን በካሽ እናስቀምጣለን ማለት ነው። በእንደዛ አይነት ሁኔታ አትሊስት ያለውን ችግር ለመቀርፈፍ እንሞክራለን። ግን ወደፊት እንዲህ አይነቱ ነገሮች ማሻአላህ ብዙ የተማሩ ወንድሞች አሉ። ጥናት ያድርጉና የራሳችንን ተከፉል የማናደርግበት ምክንያት የለም። ገንዘቡንም ሰብስበን ኢንቨስት አድርገን ሸሪዓ ኮምፕላይንት የሆኑ እንደና አማና የዩኒቨርሲቲ እንትን አሉ። እነሱ ጋር መነጋገር ይቻላል። ዋናው መነጋገርና እንዴት እናደርግ ብሎ ከኛ በፊት የመጡ ብዙ ኤክስፒሪየንስ አላቸው ሰዎች አሉ፣ ኮሚኒቲዎች አሉ። የፓኪስታን ኮሚኒቲ የምትሄዱ ምናልባት የተሻለ ነገር ሊኖራቸው ይችላል። እኛ ግን ያንን ሪሰርች ካላደረግ አናውቀው። ሁልጊዜ ጠባብ በሆነ መንገድ ነው የሚለው። እኛው በእኛው ለማድረግ እንሞክራለን። የሌሎችን ተለምዶ ካገኘን ብዙ ሶሉሽኖች አሉ። ለዚህ ምናልባት የተወሰነ ኮሚቴ ማቋቋም፣ የተወሰኑ ሰዎች ሲያብረን እንስራ፣ በዋትስአፕ የተነጋገር ይሄንን ነገር የተሻለ ነገር ለማግኘት እንችላለን ብዬ ገምታለሁ። ማሻአላህ። ሁለት ነገሮች እናንሳና ሰላት የደረሰ ነው ሰዓት። ቅድም አንድ ኤክስፒሪየንስ ነግሬያችሁ ነበር። ይሄ ባለቤቷ ሞተባት ያልኳችሁ አንዱ የነበረው ችግር የአክሰስ ችግር ነው። የባንክ አክሰስ ማግኘት አልተቻለም። በአጋጣሚ የታችን የተጋቡት በሸሪያ ስለሆነ ያው እዚህ ሀገር ላይ በሸሪያ የተጋባው እንትን አይደለም። ስለዚህ በዛ መልኩ ነው አንዳንድ የስም ችግር የነበረውና ይሄ አክሰስ የነበረው ከአይቲ ሪሌትድ ጋር አክሰስ፣ የባንክ አክሰስ፣ 401k አክሰስ፣
የሶሻል ሚዲያ አክሰስ፣ የሚከፈሉ ነገሮች፣ የክሬዲት ካርድ የምናምን የሚባሉ አክሰስ ጭራሽ ነበር። ምንም ታውቀው ቢኖር እንኳን በእሷ ስም አይደለም በእህቶች ስም ነው የገባው። ቢካዝ እነሱ ጋር የነበረው ሪሌሽንሺፑ በሊጋሉ ሳይሆን በሸሪዓው ስለነበረ ያው እንትኑ ስለማይቀበለው ማለት ነው። በዛ ምክንያት በጣም ኮምፕሊኬትድ የሆነ ችግር ፈጠረ። አንዱ የነበረብን ችግር እሱ ነው። እሱን ለማስተካከል እና እሱን መስመር ለማምጣት እህቶች ስማቸው የገባው እህቶች ነው ይሄማ በእኛ ነው የገባው የሚልና ክሌም የማድረግም ነገር ስለነበረ አስቸጋሪ ተፈጠረና አክሰስ መስጠት በጣም ያስፈልጋል። እኔ ያለኝን አክሰስ ባለቤት ማወቅ አለበት። ባንክ የትኛው ነው፣ ኮዱ እንዴት ነው የሚገባው የሚወጣው የቱ ነው። ከተቻለ ጆይንት አካውንት ማድረግ ኦኬ። ጆይንት አካውንት ዋንስ ሪዝን ኦር አናዘር አይቻልም እንኳን ቢባል እሱ እንኳን ባይቻል አክሰሱ ሊኖራቸው ይገባል፣ ፓስወርዱ ሊኖራቸው ይገባል እና በዛ መሄድ እንመለሳለን። እሺ ጀዛኩሙላህ ኸይረን። አይ ቲንክ ብዙ ሰው ጥያቄ ይኖረናል እና ሰግደን ተመልሰን 10-15 ደቂቃ ውስጥ እንጨርሳለን ኢንሻአላህ።